ዩቲዩብ ላይቭ ስትገቡ በምትገቡበት ሰዓት ሚዩት እያደረገ ወይም ድምፁ አልሰማ እያለ ካስቸገራችሁ ምናምን ማለት ነው። ከዚያም በተጨማሪ ደግሞ በጣም እየተንቀረፈፈ ምናምን ካስቸገራችሁ ምናልባት ወይ አፕዴት አላደረጋችሁ ሊሆን ይችላል ወይ ሌላ ካች ምናምን ይባላል እና የማትፈልጓቸው ፋይሎች እነሱን ዘግተውት ሊሆን ይችላል ምናምን እና የሱ ምክንያት ከሆነ እንዴት በቀላሉ እንደምታስተካክሉ ነው ማሳያችሁ ማለት ነው። መጀመሪያ ምንድነው የምናደርገው እንትን መሆኑን ይሄን አፕዴት መሆኑን ቼክ እናደርጋለን። ወደ ፕሌይ ስቶር እንሄድና ማለት ነው። ፕሌይ ስቶር ከገባችሁ በኋላ የሰርች ምልክቱን ተነኩና ዩቲዩብ ብላችሁ ሰርች ታደርጋላችሁ ማለት ነው። ይሄው ዩቲዩብ ብለን ሰርች እናድርግ። ዩቲዩብ ይላል ማለት ነው። ስለዚህ እኔ ኦፕን ነው የሚለው የእናንተ አፕዴት የሚል ከሆነ አፕዴት አድርጉት መጀመሪያ። ይሄ የመጀመሪያው እንትን ነው ማለት ነው። ዜን ይሄ አፕዴት ከሆነ እና እንደዚህ ከሆነላችሁ ምን ታደርጋላችሁ? ዩቲዩብ የሚለውን አፕሊኬሽን ጫን አድርጋችሁ ትይዛላችሁ። ጫን አድርጋችሁ ትይዙና ጽሁፍ ሲመጣላችሁ መልቀቅ ማለት ነው። ይሄው ጽሁፍ ሲመጣ ምን ታደርጋላችሁ? ከላይ ይችኛው ምልክት ማለት ነው ያት ይችኛዋን እንነካታለን ማለት ነው። ይችን እንነካለን። ይችን ከነካን በኋላ ይሄው እንደዚህ ወደ ላይ ስክሮል አፕ እናደርግና ስቶሬጅ የሚላል ስቶሬጅ የሚለውን አንዴ ነካ እናደርገዋለን ማለት ነው። ስቶሬጅ የሚለውን አንዴ እንደነካ ነው ወደዚህ ወስድና ማለት ነው። ይሄው ክሊር ካች የሚላል ማለት ነው። ይሄ በቀኝ በኩል ይሄን ማለት ነው። ይሄን ክሊር ካች የሚለውን አንዴ ነካና ክሊር ካች አደርገዋለሁ ማለት እንደዚህ አጸዳድታለሁ ማለት ነው። ዜን ከዚያ በተጨማሪ ምንድነው የምናደርገው? ወደ ይሄን ካደረግነው በኋላ ደግሞ እናደርጋለን የስልካችን ሴቲንግ ላይ እንሄዳለን ማለት ነው። የስልካችን ሴቲንግ ከሄድን በኋላ ማለት ነው ወደ ላይ ስክሮል አፕ እናደርግና አፕስ የሚል እንፈልጋለን። ይሄው አፕስ የሚል አለ እዚህ ላይ ማለት ነው። አፕስ የሚለውን እንነካለን። አፕስ የሚለውን ከነካን በኋላ ወደ ላይ ስክሮል አፕ እናደርግና ዩቲዩብ የሚል እንፈልጋለን። ወደ መጨረሻው አካባቢ ነው የምታገኙት ዋይ ቤት ስለሆነ ማለት ነው። ስለዚህ ይሄው ዩቲዩብ የሚል አለ ማለት ነው። ዩቲዩብ የሚለውን አንዴ ነካዋለሁ። ስለዚህ ዩቲዩብ የሚለውን አንዴ ከነካው በኋላ ምን አደርገዋለሁ መሰላችሁ? ፎርስ ስቶፕ የሚለውን ይሄን የመጨረሻው ማለት ነው። ይሄን ፎርስ ስቶፕ የሚለውን እነካዋለሁ ማለት ነው። ዜን ኦኬ እለዋለሁ ማለት ነው። ዜን ከዚህ በኋላ እንደዚህ ካደረኩት በኋላ ያው በቀላሉ ይስተካከላል ማለት ነው። ምንም እንትን የሚል ነገር የለውም። ከዚያ በኋላ ሁሉም ነገር ይስተካከላችኋል ማለት ነው። ስለዚህ ይሄን አድርጋችሁ ሞክሩት። በዚህ መሰረት ይስተካከላል ማለት ነው።